እሺ ብራዘር ኔክስት ሰላም ነው ቤካዬ እንደምን አለ? አለው ጌታ ይመስገን። ምንድን ነው ከየት ቤተ እምነት ነሽ? ድምፄን እንደሰማኸው ወንድ ነኝ። ሰው አይዊሽ ከየት ቤተ እምነት ነው ደስ ይለኛል። እኔ እኔም እኮ ያልኩህ ከየት ቤተ እምነት ነን ያልኩህ። እሺ ችግር የለውም። እነሽ ያልክ መስሎ ስለሰማኝ ነው የኔ ጥፋት። ኧረ በኢየሱስ እኛ እንደዚህ አይመቸንም። ወስጄዋለሁ። እኔ አይ ቲንክ ከአሁን በፊትም የተናገርኩት ይመስለኛል። ወንጌላውያን ህብረት ውስጥ መካነ ኢየሱስ ነው ያደግኩት። ኦልሞስት ከ14 ዓመት ጀምሮ መካነ ኢየሱስ ቤተክርስቲያን ውስጥ ነው ስካፈል ያደግኩት ምናምን። ከሆነ ዓመት በኋላ ግን መድረክ ላይ በነገራችን ላይ ሰሞኑን ፖስት ማድረጋቸው ቪዲዮ ሜይ ቢ በአንድም በሌላም በኩል ደርሶ እኮ ሊሆን ይችላል፣ አላውቅም። የዶክተር ደረጀን አይነት ትወት እኔ ብራዘርዬ አልጠየቅኩም። ሳልጠይቅ ዝም ብለህ አታውራ። መጀመሪያ የጠየቁትን ጥያቄ መልስ። ጥያቄ ምንድን ነው? ከየት ቤተ እምነት ነህ? አሁን ችግሩ መሰለህ ቤካዬ፣ ለመጀመሪያ ሳይሆን ካረንትሊ አሁን ላይ ስላለህ ነገር የጠየቁት። ኦኬ ጆማን ሰላም ብያለሁ። ወደዛ እየገባው ነበር እኮ አልሰማኝም እንጂ እኔ አሁን እምነቴ ወደ ዶክተር ዘማሪ ደረጀ ከበደ አይነት እየሄደልኝ ነው ማለት አብረን አንድ መስመር እሱና ዶክተር ደረጀ ምንድን ነው የሚያምነው? እሱ የሚያምነው በቀድሞዋ ቤተክርስቲያን ማለት አሁን ሁላችንም እኮ የምንለጥፈው ቤተክርስቲያን ስም ሊኖር ይችላል። እንዳልኩ ቅድም የጠራሁት ቤተክርስቲያን ስም አለ። የትዋነች የቀድሞዋ ቤተክርስቲያን? የቀድሞዋ ቤተክርስቲያን ማለት በፖለቲካ ያልተሸቀጠችው የፕሮቴስታንትዝም ቤተክርስቲያን የትኛዋ ናት እሷ? ያ ማለት እኔ እንግዲህ ጌታን ስቀበል አሁን ላይ ያለው አሁን ይሄኛው ድብልቅልቅ ያሉ ሳይሆን ጌታን ስቀበል የምንሰደድበት የሰዎች የነፍሳን ጥሪ የነፍሳን መዳን የትኛዋ ነች ብራዘር? ዝም ብለን አንተ የምታወራው ምን መሰለህ? ይሄ ምንድን ነው? ይሄ ቧልት ነው የሆነብኝ። አለ ቧልት ነው ይባል እንደዛ ነው። የቀድሞዋ ቤተክርስቲያን የትኛዋ ናት ነው ጥያቄ። አሁን ኦርቶዶክስ እንደማለት ታውቃለህ። አሁን ፕሮቴስታንት ኦርቶዶክስ ብዬ አይደለም ጴንጤ። አሁን ፕሮቴስታንት ነኝ ያልክ የት ነው? የትኛው ቸርችን ህብረት የምታደርገው ብራዘር? የደረጃ ያልክ የደረጃ ሃይማኖት ላይ ደረጃ በራሱ የፈጠረው አዲስ ሃይማኖት አለ ወይ? ምን መሰለህ፣ እኔ አሁን ላይ ቤተክርስቲያን በመሄድ ምክንያት እየተጎዳው ስለሆነ ቤተክርስቲያን ህብረት ማድረግ አልፈልግም። ይቅርታ አድርግልኝ የኔ ወንድም፣ የሚጠይቀው ሲምፕል ኮስችን እኮ ነው። ዋይሮንቹ አንሰሪም ቬሪ ሲምፕል ኮስችን እየመለስኩለት ያለው ትኩስ ነው ዳርዬ። አሁን ላይ ቤተክርስቲያን መሄድ አልፈልግም። አሁን ላይ ቤተክርስቲያን መሄድ አትፈልግም። ስለዚህ አንተ የለህም፣ አንተ ቤተክርስቲያን የለህም ማለት ነው። ስለዚህ አንተ ቤተክርስቲያን የለህም። አየህ፣ በእርግጥ ማነህ ምንድነህ ግልጽ እኮ ነው። አንተ ኦርቶዶክስ ነህ፣ ግን ታፍርበታለህ፣ በእምነትህ ታፍርበታለህ። እኔ አንድ ኦርቶዶክሳዊ በእምነቱ ባያፍርበት ነው የሚገርመኝ። ለምን ከተባለ ከክርስትናው ካልቸር ውጭ የሆነ ሌላ አዲስ ትምህርት አስገብቶ ቤተክርስቲያኗን ስላበላሹት፣ እስፔሻሊ በ14ኛው ክፍለ ዘመን ኦኬ፣ በአፄ ዘርዓ ያዕቆብ ዘመን ቤተክርስቲያኗ ሙሉ ለሙሉ ከንቨርት ያደረገችው ወደ ጣዖት አምልኮነት፣ ወደ አምልኮተ ሰብ፣ ወደ አምልኮተ ጣዖት ምናምናምን ገባ። በሰው መደገፍ፣ በሰው መታመን፣ መዳን በሰው በእነ ተክለ ሃይማኖትና የሚባል ነገሮች እነዚህ ነገር ገብቶ ቤተክርስቲያኗን ስላበላሹ አሁን ላይ መጥቶ እኔ ኦርቶዶክስ ነኝ ብሎ በኦርቶዶክስ ማንነት መምጣት አይችሉም። በቃ መደበቅ ነው የሚፈልጉት፣ መሸፈን ነው የሚፈልጉት። ባታፍርበት አንገትን ባደፋ ነው የሚገርም። እንግዲህ በማምነው በክርስቶስ ኢየሱስ ምልልሃለው እኔ ፕሮቴስታንት ነኝ ማለት አሁን ወደ ኦርቶዶክስ ጋር አጠጋግቶ እኔ እንጀጅ ለማለት ካልሆነ በማምነው እግዚአብሔር እንግዲህ የዛሬ ነፍሴን ውሰዳት እግዚአብሔር ጴንጤ ነኝ። አሁን ወደ ሌላ ኮንቨርታተር ስማኝ፣ እኔ ወንድም አንድ ነገር ስማኝ፣ ናዝራዊ ሚተር ስማኝ። አንተ ምን አልክ መሰለህ? ድሮ መካነ ኢየሱስ ነበርኩኝ አልክ። አስገቡ ፕሊስ። እኔ ሁለት ሰውም እያስገቡ አልችልም። ሄውዬዋ እስቲ ተባበሪኝ፣ እርጅኝ። መስዬ በዚህ እንትን ሄደሽም እንዴ ሞዴሬተር ሄደሽም? አምሶሪ አባኮ አንድ ጊዜ ታብታብና ኮ ቤክዬ ችግር የለውም ወንድምነት። አንድ ትንሽ የሆነ ከባድ ጥያቄ ተናግሯል እና መንገድ ላይ ነው ያለሁት። ግን ኦኬ ወይት
ቤተክርስቲያን ገፊ እንደሆነች እየተናገረ ነው እና የትኛው ቤተክርስቲያን እየገፋችሁ እንዳለ በዛው ግልጽ አድርጎ ቢናገር ጥሩ ነው። የትኛው ወደዛ ከቤታችን በፊት መጀመሪያ ሊያጠራ የሚገባ ነገር አለ። የት ነው? እስቲ አንዱ ልወቅ። ቤት የተባረኩልኝ። ጥቂት ደቂቃ በኋላ እገባለሁ። እኔ ለምሳሌ እግዚአብሔር ያድርገውና መስያ እግዚአብሔር ያድርገውና ለምሳሌ ነፍሴ ከስጋዬ ብትለይ እንግዲህ ቀብር ስርዓት የሚፈጸመው ኢትዮጵያ ወንጌላውያን ቤተክርስቲያን አባል በሆነችው መካነ ኢየሱስ ቤተክርስቲያን ነው ስርዓተ ቀብር የሚፈጸመው። ቦታውን መናገር ካለብን እንግዲህ አባል ነገር ሁሉን ነገር ይችላል። ጥሩ። አሁን ስሚው። እሺ አሁን ስሚው። ምን አለ ወንድማችን? እሺ እኔ እኮ እንትን ሁለት ስራ ይሰራ ወይ ሞዴሬተር አንድ ጊዜ አለቃ ላድርግሽና የቤታችን አለቃ አንቺ አለቃ ካደረግኩ በኋላ ትንሽ ሰብሰብ ብዬ አወራለሁ። አለቃ ሆነሻል እንግዲህ። እስቲ ልል በይ፣ ጨፍሪ እስቲ አንድ ጊዜ አጨብጭቢ እስቲ፣ ለራስሽ አጨብጭቢ እስቲ። እሺ እያታስቀኝ ትንሽ ቆይቼ እገባለሁ። እሺ ቤት መንገድ ላይ ስለሆንኩ ነው ወንድምነት። እሺ አይ እኔ እኮ አንቺ መቼ ከዚህ ከሄሊኮፕተር ነው የስራ ሰው ግዴታ ነው ብራዘር፣ እንደተሯሯጥን ነው እኛ ዝም በይ። እሺ ሄሊኮፕተር የታየ። እሺ ወንድማችን ሀሌታ ምናምን ነገር። እሺ ወንድማችን ምን አልክ መሰለህ? እኔ በሞትም ምናምን ነገር መካነ ኢየሱስ ቤተክርስቲያን ነው የምቀበረው አልከኝ። እሺ የት ሀገር ነው የምትኖረው? ኢትዮጵያ የምትኖረው አንተ? እኔ አሜሪካን ሀገር ነው የምኖረው። እሺ አሜሪካ መካነ ኢየሱስ የምትባል ቤተክርስቲያን አለች? አሁን እኮ እንትን እያልከኝ ነው። ላይክ እኔ መሄድ የማልፈልግበት ምክንያት አሁን ለምሳሌ መሄድ አልፈልግም እያልኩ እየነገርኩህ አሜሪካ መካነ ኢየሱስ የምትባል ቤተክርስቲያን አለች ወይስ ልጅ? ቸክ ማድረግ ስላልፈለግኩኝ አላደረኩም። እሺ አያውቅም። በነገሮች ላይ ኤክሰለንስ እሱ አያውቅም። እሺ ስማኝ እኔ ወንድም፣ አንተ ለምሳሌ አዝማሪ ፕሮፋይል ፒክቸር ያደረግከው መቼስ የሱን ዘፈን ስለምትሰማና በሱ ዘፈን ስለተመሰጥክ ነው አይደለም? በመካነ ኢየሱስ ቤተክርስቲያን ዘፈን ይፈቀዳል እንዴ? ቴንኪው። አሁን እሱ ነው እኔ የማልወደው የመንፈሳዊነት ጥያቄ። ቤካዬ በእንትን ቤተክርስቲያን ይፈቀዳሉ ተብሎ የቤተክርስቲያንን ስም ከፊት ለፊት እያመጣ በመካነ ኢየሱስ ቤተክርስቲያን ዘፈን ይፈቀዳል ወይ? የግድ ብትሄዱት መልስልኝ። አሁን ችግሩ መሰል ቤካዬ አይፈቀድም፣ መካነ ኢየሱስ አትፈቅድም። ግን እኔ ደግሞ መጽሐፍ ቅዱስን ነው እንጂ ሰማኝ እኔ ወንድም፣ እኔ መጽሐፍ ቅዱስን ነው ይላል ብራዘርዬ። መጽሐፍ ቅዱስንማ ነው የሚያምኑት መካነ ኢየሱሶች፣ የእኔ ቤተክርስቲያን ማለት ነው። ወንጌላውያን አማኞች ነን እኛ። አንተ ይህንን አንድ የጠጅ ቤት ማሲንቆ ገዝጋዥ አዝማሪ ፕሮፋይል ፒክቸር ነገር የመጣኸው ደን ያ ማለት የእሱን ፕሮፋይል ፒክቸር ስታደርግ ዘፈኖቹን በጠቅላላ የሚያደርገውን ነገር በጠቅላላ ስለገዛኸው ነው፣ ወይም ደግሞ አንተ እሱ ላወጣቸው ነገሮች ሁሉ ባሪያ ሆነ ስለተገዛ ነው። ኦኬ ጥያቄ ምንድን ነው የሚሆነው? ወደ አንተ ጋር ሲመጣ በመካነ ኢየሱስ ቤተክርስቲያን፣ በእኛ ቤተክርስቲያን ዘፈን ይፈቀዳል ወይ? ዘፈን ሀላል ነው ወይ ነው ጥያቄ። አይ ዶንት ኖ ላይክ ሜይ ቢ እንዲህ አይነት ዲስከሽን መሆን ያለበት ብዬ የማስበው የኔ ቤካዬ ኒውትራል የሆነ ቤት ነው እንጂ አንተ ዩ ጀስት ዋንት ሚ ላይክ አይደለም ስልህ ለምን አደረክ ብለኸኝ የቤተክርስቲያን ታሳሪ ልታደርገኝ ነው። እኔ ደግሞ ማምነው በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ሳምን እኔ አንደርስታንድ እንደማደርግበት ወይ አለ መጽሐፍ ቅዱስ። ስማኝ፣ በመጽሐፍ ቅዱስ ነው ማምነው አልከኝ። በመጽሐፍ ቅዱስ ዘፋኝነት ዘፈን ይፈቀዳል? መጽሐፍ ቅዱስ ላይ ከመጀመሪያ እስከ መጨረሻ እንግዲህ ስለ ሴኪራል ሚዚክ፣ ስለ እነ ቴዲ አፍሮ አይነት ሚዚክ አትስሙ የሚል አላየሁም መጽሐፍ ቅዱስ ላይ። አትስሙ የሚል አላየሁም። መጽሐፍ ቅዱስን አላነበብክም አንተ? አንብቡም በአጠገቡም አልፎ አያውቅም። በነገራችን ላይ በአጠገቡም አልፎ አያውቅም። በኢየሱስ ስም ምንድን ነው ሰማነው? በአጠገቡም አልፎ አያውቅም። በነገራችን ላይ የኔ ወንድም የመጀመሪያው ነገር አንድ ነገር ልንገር። አንተ መካነ ኢየሱስ አይደለህ፣ ወንጌላዊ አማኝም አይደለህ። በእኛ በወንጌላውያን አማኞች ዘንድ አይደለም ዘፈንም በዚህ ልክ ለማጽደቅ መሄድ ይቅርና በዘፈን አጠገብ እንኳን ማለፍ አይፈቀድም በእኛ ቤተክርስቲያን። ለምን ሲባል ዘፈን እርኩስ ስለሆነ ኃጢአት ስለሆነ ዘፈን ቤካዩ ከመጽሐፍ ቅዱስ ሁለት ቃላቶችን ነገር ይሄ ቦታ ላይ እንዲህ ይላል፣ ይሄ ቦታ ላይ እንዲህ ይላል ብለኝ ነው። ኦኬ እሺ ስማኝ፣ ስማኝ እኔ ወንድም አሁንም ስማኝ።
አንተ ስላይለ ነው። በጭራሽ ማንም ሰው መጥቶ እኔ ልጠቀመው ይንቃ ችግር የለውም። እንዴት ነው? እሺ ትቼዋለሁ። ሰዎች እንዲህ ሲናገር ምናምን ነገር ሌላ ነገር ነው የሚሉት፣ ሌላ ነገር ነው። እኔ ባይተወ አም ራሽናል ብሮ ምንም ይሄ ሰው ያናደኛ ምናምን ብዬ እንትላለ እሰማለሁ። የምትለው ነገር ካለ እሰማለሁ። ያዝ አንተን ብሎ ወንጌላዊ አማኝ አይደለም። በእናትህ ኧረ ቆይ አሁን እኮ መጥፎ ቃል አላወጣሁም ጋይስ። አሁን ከርስ ማድረግ አይጠበቅባችሁ። እኔ እያልኩ ያለሁት ቤተክርስቲያን መሄድ እፈልጋለሁ። ቤካይ ይቺ መልዕክት ልናገር እና ልውጣ። እኔ ሰማኝ እኔ ወንድም ስማኝ። በጣም የሚገርም ነገር ከትላንት ወዲያ ምናምን ነገር አንዲት እህታችን ገብታ ነበረ። በእርግጥ ወዲያው ነው እሷም እህታችን የመጣችው። ኦኬ እሷም እህታችን ወዲያው ነው በቃ የታረመችው ንስሐ የገባችው። ልክ እንዳንተ አይነት ነገር ነበረ ማለት ከቤተ ክርስቲያን ራሷን ነጠላ ብቻዋን ነበር ያስቀመጠችው። ብቻዋን ግን ስታስገኝ ያቺ እህት ዘፈንና ዘፋኝነት ገዛት፣ ወረሳትና ለዘፈኑ ዓለም ባሪያ ሁና ተገዛች። ለምን ሲባል አይ ቤተክርስቲያን አይሄድም ለምን ማትሄጂው? አይ ቤተክርስቲያን የማይመችኝ ነገሮች አሉ ብላ ከህብረቱ ስለነጠለች ጠላት ብቻዋን አገኛት እና በላት። ደስ የሚለው ግን ልክ እንዳለ ገብቷ በንስሐ ተመለሰች። በእርግጥ እግዚአብሔር አምላክ ይመስገን። አዎ እሺ። አሁን ለአንተ ምን ብዬ ነበረ? ዘፈን ዘፋኝነት እርኩስ ነው። ዘፈን ዘፋኝነት ከእግዚአብሔር መንግስት አይገቡም ተብሎ ከተጻፉ ከተዘረዘሩ መካከል ውስጥ ወይ ደግሞ ከእግዚአብሔር መንግስት ወራሽነት የሚከለክል የሚያሳጣ ነገር ነው ብዬ አልኩናንተ። ከመጽሐፍ ቅዱስ ንገረኝ አልከኝ። ይኸው ላሳይ። ለምሳሌ የጨለማ ስራ እንደሆነ የጨለማ ስራ እንግሊዝኛ መጽሐፍ ቅዱስ ላዘጋጅ ገላትያ 5:21 ከሆነ የምታነበው እንግሊዝኛው ላንብብ ላዘጋጅና እናወራለን። ሰማኝ እኔ ወንድም። እሺ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይህን የሚመስል ነው። አስቀድሜ እንዳሉ እንደነዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት አይወርሱም። ስለዚህ ዘፋኝነት ከእግዚአብሔር መንግስት የሚያጎልህ ነገር እንደሆነ በግልጽ ተቀምጧል። ምን ማለት ነው? የእግዚአብሔር የመንግስቱ ወራሽ የሆኑ ቆይ ሰማኝ ብራዘርዬ፣ ምን ማለት ነው? የእግዚአብሔር የመንግስቱ ወራሾች የሚሆኑት ቅዱሳን ናቸው። የእግዚአብሔር መንግስት ወራሽ ለመሆን መቀደስ ይጠበቅባል፣ መንጻት ይጠበቅባል፣ መጽደቅ ይጠበቅባል። ስለዚህ አንድ ሰው እርኩስ ሆኖ እርኩስ እንደሆነ ቢሞት ወደ እግዚአብሔር መንግስት ከቶ አይገባ ማለት ነው። ያ ማለት ምንድን ነው? ዘፈን እርኩስ ነው ማለት ነው። ሰው እግዚአብሔር ራሱ ወደ እኔ መንግስት ሊገባ አይችልም ዘፋኝነት ብሎ ከዘጋው ጉዳዩን አንተ መተህ እኔ መካነ ኢየሱስ ነኝ ዘፈን ይፈቅዳል እንደ መጽሐፍ ቅዱስ ነው የማነበው እንደ መጽሐፍ ቅዱስ ነው የምቀበለው ምናምን ብለህ ልትሰክሰን ትሞክራለህ። ብራዘርዬ አንተ ራስን ነጥላ አውጥተህ ለሚመች ለስጋ ፍቶት የሚመችን ኢንቫይሮንመንት ይፈጥራል ማለት ነው። ኦኬ። ስለዚህ ዘፋኝነት የስጋ ስራ ነው፣ ያም የተገለጠ ተብሎ የተዘረዘረ እርሱም ከእግዚአብሔር መንግስት የሚነጥል ጉዳይ ነው ማለት ነው። እሺ እኔ እንትን አላልኩም፣ ቅድም ተናግሬያለሁ። ኦርቶዶክስ መካነ ኢየሱስ ትላለች አላልኩም። እሱ ነገር ስለማልፈልገው ነው። መካነ ኢየሱስ ነኝ ብለህ አንተ መካነ ኢየሱስ ገብተሃል። እኛ ደግሞ መካነ ኢየሱስ አይደለም ብለን እያወጣን ነው። እኔ እያስወጣሁ ነው። ለምሳሌ እኔ እያስወጣሁ ነው። መካነ ኢየሱስ የሚለውን ስም መካነ ኢየሱስ የሚባለውን ስም እንዳትጠቀም እየከለከልኩ ነው። በመካነ ኢየሱስ ስም ውስጥ ተደብቀ ዘፈንን ተቀብለው እየኖርከው አንዱ የህይወት ፓርት አድርገው የህይወት አንዱ ክፍል አድርገኸው እኔ መካነ ኢየሱስ ኖ በጭራሽ ነው። ወንጌል አማኝ ውስጥ ሆኖ አንድ ሰው ዘፋኝነት ይመችኛል ካለ ሂዝ ኖት ወንጌል አማኝ ሂዝ ኖት ክርስቲያን በጭራሽ። አንዴ ላውራ እና ትቀጥላለህ። በረጅም ጊዜ ላውራ። ቆይ ላውራ ሳውሪ እንዳትወርድ ግን ታስወርዱት እናውራ፣ ችግር የለውም። እኔ የማስብበትን ልንገርህ ቤካይ። አሁን እሱን መጽሐፍ ቅዱስ እኔ ሳነበው እንግዲህ ለረጅም ዓመታት መካነ ኢየሱስ እያለሁ በኳይር አገለግላለሁ። ብዙ ጊዜ አታገለግልም አገለግለው አትበል ነበር በለኝ። ገባ ነበር አገለግል ነበር በል አገለግላለሁ አትበል። ኖ አይደለም፣ እንደዛ ኤክሴሎስ አይሆንም በጭራሽ። አሁን ላይ ባለ በአሁናዊ ነገር አታውራ።
በነበር አውራ እኔ እንዴት እንደምትሰማኝ እየገባኝ አይደለም ማለት በፓስቴንስ አውራ። አሁን ቤተክርስቲያን አልሄድም ብዬ ያልኩ ሰውዬ አሁን ስለዚህ በፓስቴንስ አውራ። ነበርኩ ብል ነበርኩ እያልክ አውራ። አገለግላለሁ አትበል። ነበርኩ አገለግል ነበር እያልክ አንተ በምትፈልገው አገለግል ነበር ቃሉን አንተ እንግዲህ የምትፈልገው ቃል እየነገርከኝ ልበልልህ ከጀርባ አትሊስት እንደዛ አድርገህ ውይይቱ ለማበላሸት የፈለግ ትመስላለህ። ቤካዬ እያልኩ ያለሁት እኔ ይህንን መጽሐፍ ቅዱስ ስትሰጠኝ ሌሎች መጽሐፍ ቅዱሶች ምን ይላሉ ብዬ ቸክ የማድረግ ባለሙሉ መብት ነኝ። ይህንን መጽሐፍ ቅዱስን አንተ ዘፋኝነት ብለህ ያልከውን ቃል እኔ ደግሞ ሌሎች የግሪኩ መጽሐፍ ቅዱስ አዲስ ኪዳን የተጻፈበትን የግሪክ መጽሐፍ ቅዱስን እና የእንግሊዝ መጽሐፍ ቅዱስ ሳነብ የእንግሊዝኛው የሆነ ዓመት ላይ የታተመው ላይክ እንትን አይደለሁም። የእንግሊዝኛው ትርጓሜዎቹን በደንብ ዓመተ ምሕረቶቹ ስለማልይዛቸው ሪቬሊንግ እና ኦርጂ የሚል ትርጉም ያለው ነው ቃሉ። ኦርጂ ማለት ኤክሰሲቭ ድሪንኪንግ ያለበት እና ሴክሹዋል አክቲቪቲ ያለበት ፕሮግራም ነው። ዘፋኝነት እኔ አሁን አንተ በምትለው ልክ አልረዳውም ነው። መጽሐፍ ቅዱስ ላይ ያ ቃል ሲተረጎም በስተት ባለማስተዋል በስተት ብዬ መናገር አልፈልግም። ያ ቃል ሚስሊድ ያደርጋል ብለው ስላላሰቡ እነሱ በቀላሉ እዚህ ነገር ባውንደሪ ልታሳየን ትችላለህ? ከይቅርታ ጋር የኦሪጂንና አሁን ኮምፕሮማይዝ ለማድረግ እንዲመች እያቀረብክ ያለውን ነገር ባውንደሪ በኢትዮጵያውያን ክርስቲያኖች ዘንድ ባውንደሪ ልናስቀመጥ፣ ኢንተርናሽናሊም እንኳን ባውንደሪ የለውም። ኮምፕሮማይዘሮች ሆን ብለው ያመጧት የኢትዮጵያ ክርስትና ባይዘው ባህላችን ነው። እኛ እንደ ባህልም ነው የምንወስደው። ዘፋኝነት ያስቆጣናል። ዘፋኝነት ለእኛ ኦርጂ ነው፣ የተለየ ትርጉም የለውም። ባውንደሪውን እስቲ ያሳየን። ይቅርታ ስለገባው ነው ችግር። አሁን መጀመሪያ እናንተም የሆነ ጥያቄ እየጠየቃችሁ ነበር። አሁን ስለ ባውንደሪ ከማውራታችን በፊት የእንግሊዝኛው ቃል እንደዛ ነው የሚለውን ሌስ አክሴፕት ፈርስት አክሴፕት እናድርገውና እንቀጥሉ ወደ ቀጣዩ። እኔ ያችን ዘፋኝነት የምትለዋን ነገር በተለይ የኔ አንደርስታንድ የማደርግባት የምንጠቀምበት እውነት የሆኑ ሰዎች ሀቅ በዘፈን በኩል ያስተላልፉ ሲፈልጉ ማፈን ስለምንፈልግ ነው። ቴዲ አፍሮ አሁን ሪያሊቲን ያወራው ለእኔ ለምሳሌ የስጋ ስራዎች የተገለጡ ናቸው ከሚለው መጀመሪያ የስጋ ስራዎች መለያየት የሚለው ቃል አለ። ቴዲ አፍሮ ስለ መለያየት ለምንድን ነው የምንለያየው ብሎ ዘፈነ። ቴዲ አፍሮ እኮ አይወራም እኛ ቤት ይሄ የሚወራ አሌታ አንድ ጊዜ አንድ ጊዜ እሺ ኤክሰዶስ ምናልባት ውይይት እንትን ላይክ የውይይቱን አካሄድ ካልቻሽ ንገረኝና ችግር የለውም እንቀጥላለን። ሰው እንደፈለገ የፈለገውን አተላ እንዲደፋ አይፈቀድም። ለምሳሌ በእንግሊዝኛው ብሎ በግልጽ የተቀመጠውን ሀሳብ ለእሱ እንዲመቸው አድርጎ እያለፈ ነው። ለምሳሌ ያንን በማስረጃነት አምጥቶ ገልጦ ይሄ ማለት እንደዚህ ነው፣ ይሄ ማለት እንደዚህ ነው ብሎ ለምሳሌ አሁን ያልከውን የኦሪጂናሉን የግሪኩን ቃል ኦኬ፣ ከዚያ በእንግሊዝኛና ከዚያ ፈተኸው ምናምን ነገር በግልጽ እንደዚህ እያየ ነው ብንሄድ አሪፍ ነው። እኔ አሁን ስለዘፈን እሱ በጣም ትንሽ ላይ ላርግልህ፣ ሚስ አንደርስታንድ እንዳታደርገኝ ይቅርታ ወንድሜም። አሁን መዝፈን ይፈቀዳል አይፈቀድም? እዚህ ቦታ ላይ መጥቶ የቴዲን አንስቶ መነጋገሩ በመጀመሪያ ሰላም፣ በጌታ ፍቅር ወዳቸዋለሁ። ቤካዬ በጣም ነው ማከብረህ። አመሰግናለሁ በጣም ስለሰጣችሁኝ እድል። ወንድሜም እኔ እወድሃለሁ፣ ግን ዘፈን ውስጣችን ስላስቸገረው ዘፋኝነትን መጽሐፍ ቅዱሳዊ ለማድረግ መሞከር የለብንም። አንተ የተቸገርከውን ነገር ብትናገር ብንወያይበት። ቤካዬ እኔ ተውት አትከራከሩ ምለው የሆነ ነገር ለቆ ለሰነፎች ጆሮ ሲገባ ይቻላል ለካ ብለው ያችን ይዘው እንዳይጎዱብን ነው። በጣም በጥንቃቄ ነው እንትን ማድረግ። ለዚህ ነው እንያዘው እንዳይሄድ። አንድ ነገር በትኗል፣ ገባህ? ከበተነ በኋላ ደካማ ሰዎች በዚህ ነገር ኢንካሬጅ እንዳይሆኑ እንወያይ፣ በፍቅር እንወያይና ታገሱት። የሚናገረውን ግን ከመንገዱ ከመስመር አትውጣ። ከፈለክ እኔም የምኖረው ዶክተር ደረጀ ከበደ የሚኖርበት ከተማ ውስጥ ነው። ላገኘው አልቻልኩም። የሚያውቁት ሰዎች አሉ። ባገኘው ጥሩ ነው፣ ሞክረናል፣ መክረው ነው የሚሉት። እኔ አንዳንድ ቦታ ላይ ኮሜንት አድርጌያለሁ። ፕሊስ እኛ ስንት ሺህ ሰው በአንተ መዝሙር አንተ እኮ በዜማ ሰባኪ ነህ የነበርከው። ፊተኞች ኋለኞች፣ ኋለኞች ፊተኞች አንሁን። እንዳንተ ያለ ትልቅ ስራ በዝማሬ ትልቅ ብዙ ነፍሳትን ያመጣ ትልቅ ስራ የሰራ ሰው እንደዚህ አይልም። ፕሊስ የከበረውን ነገር
በዚህ ትራሽ በሆነ ነገር አትለውጠው። አንተ እኮ የከበርክ ሰው ነህ። አይዞ ይረዳሃል እግዚአብሔር። ለምን ወደ ልብህ አትመለስም ብዬ ከአንድ 2-3 ጊዜ ኮሜንት ብዙ እኔ ገብቼ የምጽፍ የምናገር አይደለሁም ኮሜንት አድርጌያለሁ። ግን አሁን ስንሰማ እናዝናለን። ኦንሊ ቲንግ የምናደርገው እንትን ማድረግ ነው፣ መጸለይ ነው። ግን ወንድሜ አንተ አሜሪካ ከሆንክ ስደት አይደለም አሜሪካ ቤተክርስቲያኖች ውስጥ ያለው ቤካየ አይዶን ነው የት እንዳለህ አናውቅም። ግን እኔም መካነ ኢየሱስ ነኝ ከኢትዮጵያ ሀሳቤን እውነት ለመናገር ልንገርህ ለሚፌንሽ ቢኮዝ ብዙ ቦታዎች ስለረገጥክ ኮሩን ለመያዝ የሚያስቸግር አካሄድ እየሄድ ስላየሁኝ ነው። እኔም አንደኛ ህይወት ከሆነ የፈለግከው ዘፋኝነት አይከለከልም በሚል እንትን አትምጣ። አንተ በመጀመሪያ ቤት ከሆነ የተቀመጥከው ከህብረት ከራር እኔ በምን ሁኔታ ለ20 ዓመት አሜሪካ ውስጥ ቤተክርስቲያን ቢኮዝ ሆዳሞች ስለሆኑ የተጠሩ ሰዎች ስለማይዙት ማለት ነው። ዳዳዝም ሚንዛት መጽሐፍ ቅዱስ ሌላውን ይፈቅድልናል። አዎ ስደት አለ፣ አዎ አለ። ግን በስደት ሁሉ መጽናት ያስፈልጋል። ቤተክርስቲያን ህብረት መቅረት መልካም አይደለም። የሚቀሩ ሰዎች እዛም ዲግ ሲያደርጉ መጽሐፍ ቅዱሳዊ ትርጉም ውስጥ ስለገቡ ህይወታቸውም ተቸገረ። አሁን መታ አንተ እንዲያውም አዚፍ ዘፈን ልክ እንደሆነ አይዶን ቲንክ አንተ ኳየር ምናምን የምታገለግል ከነበር ዘፈን ልክ ነው ብለህ አትናገርም። ለምትል ዩዘትሩዝ ነገር ግን ምን ሆነሃል መሰለ ወንድሜ፣ በጣም በርህራሄና በፍቅር በአክብሮት የምነግርህ ደሞር ከህብረት በራቅ ቁጥር ኤክስፖዝድ የምንሆነው ለዓለማዊ ነገሮች ነው። ያገኘነውን ስለምንሰማ ምን እንድትሰሙ ተጠበቁ ይላል የእግዚአብሔር ቃል። ዴን ደሞር ውስጣችን በገባ ቁጥር መልካም ነው ይሄ እኮ ችግር የለውም እያልን ውስጣችን ይሄ የመጽሐፍ ቅዱስ እውነትን እየራቀብን ይሄዳል። ዘፋኝነት ከእግዚአብሔር መንግስት ያስቀራል። ዘፈንን የትኛው መጠጥ ነው ጥሩ፣ የትኛው መጠጥ ነው መጥፎ፣ የትኛው ዘፈን ነው ጥሩ፣ የትኛው ነው መጥፎ? ዘፋኝነት እኮ ነው ያለው የእግዚአብሔር ቃል። በቃ ኢንጀነራል ተናግሯል። ስለዚህ አንተ ማድረግ ያለብህ ምንድን ነው? አሁን ፎከስ ማድረግ ያለብህ ህይወት ላይ ነው። ወደ ቀደመው ነገር እስኪ ተረጋጋና ወደ ልብህ ለመመለስ ሞክር። ወደ ህብረት ጤናማ ሰዎች ወዳሉበት የት ስቴት እንዳለህ አላውቅም። ፊር ፈቃደኛ ከሆንክ በደንብ ላወራ ሁሉ እችላለሁኝ። ፎሎ ብታደረገኝ ፈቃደኛ ከሆንክ ብዙ ነገር ልመሰክርልህ እችላለሁ። ወደ ህብረት ተመለስና ወደ ልብህ ተመለስና እውነተኛ ህይወት ውስጥ ግባ። ቤተክርስቲያን አትሄድም። ስለዚህ በጣም ተቸግረሃል እኮ አንተ። ተቸግረህ እውነት ውስጥ ነው ያለው ልትለን አትችልም። ተቸግረሃል። አዎ ታሳዝነኛለህ በጣም በእውነት በንባ ነው ኢሞሽናል የምናገረው። ለምን ብዙ ሰዎች እንደዚህ ወጥተው ቀርተውብናል። ዶክተር ደረጀ ከበደ ለምተሊው ቤተክርስቲያን አሳዳው ነው እንደዚህ ሆኖ ማለት ስትናገር ሰዎች አቴንሽን ሲኖርህ እነዚህ ሳይጠሩ ፓስተር ነኝ ብለው የተቀመጡ ሰዎች ይፈራሉ። ስለሚፈሩ ግሩፕ ይፈጥሩና ያልሆነ ስም ይለጥፉብህና ያሳድዱሃል። ዴን ሲያሳድዷቸው ቤታቸው ሲቀሩ ለእንደዚህ አይነት ነገር ተጋለጡ። አንተም እንደዚህ ሆነህ እንድትቀር አልፈልግም። እሱ የተጋለጠው በዚህ ምክንያት ነው። አሳዳጆች አሉ። አዎ አሉ። ለምተሊው ዮሐንስ ወንጌላዊ ከኢየሱስ ደረት ላይ የሚጠጋው በጣም ፔሸንት ነበር። እንትና ማነው ይሁዳ እንደሚሰርቅ ያህል በቤተ ክርስቲያን ስላለው አይድነቅልህ ነው። ይሁዳ ሌባ እንደሆነ እንኳን የጻፈው በኋላ ነው። እሱም ከሞተ በኋላ ኢየሱስም ከሞተ ካረገ በኋላ ግን እያመመው አብሮ ነበረ የቆየው። የክርስቶስ ፍቅር በልጦበት ያሟል። ያ ሌባ እዛ እንዳለ እሱ እኮ ድሮም ሌባ ነበር ብሎ የጻፈው ጸንቶ ሊጨርስ ሲል ነው። በቃ ስለዚህ እኔ ምክሬም መሰለ ጽና፣ በቃ በእግዚአብሔር ቃል ጽና። ዘፋኝነት ወደ ሲኦል ነው የሚያስገባው። ፔሪየድ። ይኸውልህ አሁን ምን ያደርግሃል መሰለ? የቴድን ስትመርጥ፣ የሌላውን ስትመርጥ፣ እንደዚህ ስትል እኛም እኮ ተሳስተን ጆሮችን እየገባ እኔ እሱን አልሰማሁም እውነት ለመናገር ግን ጆሮችን እየገቡ ያሉ እኮ አንዳንዱ እኮ የሆነ መዝሙርም እየመሰለን እኮ ዜማው ምኑም ስለተቀላቀለ አንዳንድ ዘፈን እኮ ያልፋል። ቶሎ ንስሐ ገብተን ክሊር እናደርገዋለን። ይይዛል አይደለም አንተ ለአመታት ርቀህ ማለት ነው።
በየቀኑ እየጸለይን እያገለገልን ከቤተ ክርስቲያን ሳንለይ 38 ምናምን ዓመቴ ነው እኔ በጌታ ሳንለይ እንኳን ይሰልላል። አንተ መጀመሪያ ይህንን ዘፈን መስማት ከጀመርክ ፖለቲካ ውስጥ፣ ጭቅጭቅ ውስጥ፣ ንዴት ውስጥ፣ ጥላቻ ውስጥ፣ ብሔረተኝነት ውስጥ የማትገባበት ምንም ምክንያት የለም። ምክንያቱም ባውንደሪ አላደረክም። ሬድ ላይን አልፈሃል። ለህይወትህ ነው መመክረህ። ዜን ወደ ልብ ተመለስ። መተ በሚዲያ እንደዚህ ስትል እግዚአብሔርን ታሳፍረዋለህ። ደካማ ሰዎችም ማለት ነው። ከነዚህ ታናናሽ አንዱን ከምታሰናክል በአንገት የወፍጮ ድንጋይ ታስሮ ወደ ጥልቅ ባህር ብትጣል ይቀልሃል ነው የሚለው። ሳልሳሳለህ ነው ምነግረህ። ሲያገለግል የነበረ ሰው እንትን ሲል አይሳሳለትም፣ በደንብ ይነገረዋል። በርህራሄ ነው፣ ነገር ግን በጭካኔም ነው። ስለ ወንጌል ጨክነን፣ ስለ ነፍስ መዳን ጨክነን የምንነግረን። ይሄ በፍጹም መሆን የለበትም። መጥተህ ስትናገር ታናናሽ ያላደጉ ነፍሳቶችን ታሳስታለህ እንዴ? ለካ ይፈቀዳል። መካነ ኢየሱስ የሚባል ብቻውን ወንጌል የለም። መካነ ኢየሱስም ሌላውን ቤተ ክርስቲያን ወንጌልና ወንጌል አንድና አንድ ነው። የምታመነው የምታመልከውም እግዚአብሔርን ነው። በልጁ በኢየሱስ ክርስቶስ በኩል በመዳን መንገድ በመንፈስ ቅዱስ ሆነን የምናመልክ ሰዎች ስለሆነን ከስላሴ ውጭ አይደለንም። መጽሐፍ ቅዱስ አትስከር፣ አታመንዝር፣ አትጠጣ፣ አትግደል፣ የባልንጀራህን አትመኝ፣ ሰንበትን አክብር፣ እንዴ በሙሉ የሚለው ከዛም በላይ በህሊናችን ውስጥ የተጻፉ ህጎች አሉ። ይሄንን ባንፈጽም ዘዳግም 28 ላይ ከ1 እስከ 15 ድረስ በረከቱ ይነግርህና ከ15 በኋላ ያለው የእርግማን አይነት እንኳን ልታነበው ልትጨርሰው 2-3ቱን ስትል ትወድቃለህ በድንጋጤ። ያ ሁሉ ይመጣብሃል ነው የሚለው። ከመጽሐፍ ቅዱስ እውነት ውጭ አምላካችን እግዚአብሔር ከሚለው ውጭ ሄደን ፍልስፍና ውስጥ ገብተን ህይወታችንን ዳሜጅ አድርገን ለሌሎች እንቅፋት ሆነ መኖር የለብንም። ይልቁንስ ራስን የመግዛት መንፈስ ስጠኝ ብለን እግዚአብሔርን እየለመንን ወደ ቀደመ እውነት ነው መግባት ያለብን። መጽሐፍ ቅዱስ አታመንዝር ይላል፣ አትጠጣ ይላል፣ አትስከር ይላል፣ አትዝፈን ይላል። መካነ ኢየሱስ ይሄንን ንጹህ ወንጌል ባትሰብክ አብሬያት አልቀመጥም ነበር። እኔ በአጋጣሚ ያሳደገችኝ ሙሉ ወንጌል የምታገለግል ሴት ናት። መንፈሳዊ እናቴ ማለቴ ነው። እንጡጡ መካነ ኢየሱስ ፍትፍት አድርጋ እያስተማረችኝ ያሳድጋኛለች። ይቺ እናቴ ተከታትላኝ አለች። አንድ ወቅት ምን አልኳት፣ እንዲህ ሙሉ ወንጌል ልሆን እንዲ ከአንቺ ጋር ስለ ለምን አለችኝ። ነው እዛው ሆነች ተማሪ፣ እዛው ደግ፣ እዛው አገልጊ ብላኝ ጨካኝ ስለሆነች ይሄ ትልቅ ነገር አይምሮ ውስጥ የቤተ ክርስቲያን ልዩነት እንደሌለ ገብቶኝ በእሷ ውስጥ ያለ ጭካኔ ውስጥ የከተተችብኝ ንጹህ ሰው ናት። ወንጌል ሁሉም ጋር ወንጌል ነው። መካነ ኢየሱስ፣ ሉትራን ምናምን እያለ አሁን ዝም ብለው ነው እዚህ የሚያጨናብሩት ሰዎች እንጂ ወንጌልና ወንጌል ብቻ ነው የምንከተለው። በቃ ኢየሱስ ወንጌል ማለት ነው። ስለዚህ ከዚህ ውጭ አትሄድ። ነፍስህን ለጥፋት አሳልፈ አትስጥ። ወንድሜ ራስህን አድን። ቤካዬ በጣም አከብራቸዋለሁ። መስዬ ሰላም የኔ ቆንጆ ተባረኩልኝ። ሲያምረኝ እንዲያው በይበይ እንዲህ ሲለኝ እገባለሁ። ውስጤ በጣም ስላዘነ ነው። ግን ፎሎ ብታደርገኝ ወንድሜ ነው ይወዳለሁ በጣም ተባረኩ። ካበዛው ምህረት አድርጉልኝ። አትከራከሩ ምለው ለመሰለ ስንከራከር ሶስተኛም ሰው ገብቶ ሲናገር ሀሳቡም ሳይነገር ይወጣል ያ ሰው ለመዳን እንዲሆን ማለት። ቤካየም ከብዙ ሰው ጋር ስለምትውል ግድ የለህም ቶሌራንስ ይኑርህ። አንዳንድ ጊዜ አይ አይደለህም ነኝ ካለ በቃ ኦኬ ብሏል፣ ነኝ ብሏል፣ እሺ በዛው እንሄድበት እንጂ ወደ ክርክር እንዳይሄድ ማለቴ ነው። አትከራከር ስለሚል ቃሉ መማማር ነው። መማማር ያድናል፣ መከራከር ያራግጠናል፣ ያለያየል። እኔ በዛ ስለማምነው ተባረኩልኝ። መልካም ጊዜ። እሺ ተባረኪ፣ እወድሻለሁ። አይ ችግር የለም፣ ችግር የለውም። ተከራከሩም ስለሚል ችግር የለውም። መከራከሩ ባይብል ቃል ነው። አፖሎጂ ቤተ እምነታችን እያቀብን ስለሆነ በማቀብ ውስጥ በመከራከርም ማሳመን በመከራከርም ማገልገል አለና አንዱ የወንጌል ክፍል ነው መከራከሩ። የሱ ችግር የለውም። ትጎዳለህ አንተም ብዬ ነው። ግን አንድ 30 ሴኮንድ ስጠኝ። ይሄ ኢትዮጵያ ውስጥ እንዲህ ስለሆነ በፈረንጁ እንዲህ ስለሚል የሚለው ልንገራችሁ።
ኢትዮጵያ ውስጥ ብቻ ነው ቢብሊካል መጽሐፍ ቅዱሳዊ ትርጉም ያለው። በደንብ አድርጋችሁ አጥኑት። ኢትዮጵያ ውስጥ ነው። ለዚህ ነው ኃይለኛ የሆነው ወንጌል ኃይለኛ ሆኖ እንዲህ እነቤካ ፀጉራቸውን እስኪ እንዲያደርግባቸው ሲጨቃጨቁ የሚውሉት ኦሪጂናል የሆነ የመጽሐፍ ቅዱስ ትርጉም አካሄድ ይሄን አታርግ ይሄን አትበል የሚለው በደንብ ጸንቶ ተይዞ ያለው በየትኛውም ዓለም አይደለም፣ በኢትዮጵያ ውስጥ ነው። ስትሮንግሊ መጽሐፍ ቅዱሳዊ አካሄድ አይደለም የምንለው እራሱ ኦሪጂናሉ ነው ያለው። ስለዚህ ጥራ ይበላችሁ፣ ወደ ፈረንጅኛ አትሄዱ። እሺ፣ አይ ወደ ፈረንጅኛውም ችግር የለብንም። ሌላው አንተን አይደለም። አይ ሌሎቹ ደንስታል፣ ሲንግ ሶንግ፣ ጠጣ ይላል፣ ምንም አይደላል እያሉ የፈረንጅ ሀገር ልምምድ ውስጥ ስለገባን እችን ለማለት ፈልጌ ነው። ችግር የለም። ነገር ተናግሬ ትወርጃለች። ሜይ ቢ ትወርጅ ከሆነ አንድ ጊዜ ብራዘር፣ አንድ ጊዜ ታወራለህ፣ እሰጥሃለሁ። የኔ ወንድም እኛ የእግዚአብሔር ቃል ያለንን ነው ቃል በቃል የነገርንህ። አንተ ደግሞ እሱን ነገር ኮምፕሮማይዝ ማድረግ ከፈለግ ችግር የለውም። አንተ ያለበት የህይወት ውጤትህ ነው ብለህ ስለምናምን እኔ ችግር የለብኝም። ነገር ግን መደበቅ እንዳትችል አድርጌ ነው የምነግርህ። ማለት ምንድን ነው? የትኛውም ሰው ማንም ሰው ሊሆን ይችላል ዓለምን ወዶ ዓለም በሰራችው በዛ በዓለም ስርዓት ውስጥ ራሱን ካስገኘና ለስጋ ፍላጎትና ፍቶት ተላልፎ ራሱን አሳልፎ ሰጥቶ በዚያ ህይወት ስርዓት ውስጥ ካለ መቶ እኛ ቤት መደበቅ አይችልም። አንዳንድ ሰዎች ኮምፕሮማይዝ ሊያደርጉ ይችላሉ፣ ምናምን እያሉ ሊያልፉ ይችላሉ። እኔ ግን በጭራሽ ምለውን ነገር እንደ እግዚአብሔር ቃል ብዬ አልፋለሁ። ሰው በነበር ይቻላል፣ በነበር ይቻላል። በነበር ማነው? ዴማስም ነበረ፣ በነበር ይሁዳ ነበረ። የሆነ ወቅት ላይ እንግዲህ ይሁዳ አለ አይባልም፣ ዴማስም አለ አይባልም። ነበሩ ተብሎ ነው የሚነገሩት። ስለዚህ አንተም ያለው በነበር ስለሆነ ይህን አይነት ዘፈን ምናምን ነገር ተቀብለ እኔ መካነ ኢየሱስ ነኝ አትልም። አይደለም መካነ ኢየሱስ፣ ማንም ሰው በመካነ ኢየሱስ መጥቶ መደበቅ አይችልም፣ በቤተክርስቲያን ማለት ነው። ይህ ይታወቅ። ስለዚህ አንተ ከመካነ ኢየሱስ አይደለም ወጥተሃል፣ ይህ ይታወቅ። እኔም እንግዲህ አንተ ወጥተህ ስትለኝ እኔም በይፋ ማስወጣትን ተቀብያለሁ። ኤኒዌይስ ልቀጥል። አሁን አክቹዋሊ አሁን ለምሳሌ ዘፈን ረጅም ሰዓት አልሰማም ነበር። በቅርብ ጊዜ ኦልሞስት ወደ አራት ወር አካባቢ ሆኔ ነው የዮናስ ጎርፍ የሚባለውን ሰውዬ ትምህርት አልሰማም ነበር። ስኪፕ ነበር የማደርገው። ሰው መስማት ጀመርኩ። የእሱ ትምህርት የሆነ ተሰጠኝ። ከዛ በኋላ መስማት አቆምኩ። አልሰማም ብዬ ተውኩ። ቢካዝ ማገልገል እፈልጋለሁ። በውስጥ የነበሩ ትንንሽ ቁርሾች ነበሩ፣ ማለት የማያቸው ይህን ነገር ካልተፈታ ብዬ የምጨነቅባቸው የነበሩ ነገሮች ነበሩ። እሱን በቃ ጌታ ጊዜ ይፈተዋል፣ ልመለስ ወደ ጌታ ቤት። እንደዛ እያልኩ እያለ ይሄ እንግዲህ ከፊት ለፊት ያደረኩት ፕሮፋይል ፒክቸር ዘፈን ሊያወጣ ነው ሲባል ቀውጢ ሲፈጠር፣ ኦኬ ያ ከሆነማ እንግዲህ ስለ መጽሐፍ ቅዱስ መወራት ካለበት እኔም ጋር ያለው መጽሐፍ ቅዱሳዊ ያረዳል፣ የራሴ ያረዳል ስላለኝ መጽሐፍ ቅዱስን ቤዛ አድርገን እናወራለን ብዬ ለዛ ነው አክሴፕት ያደረኩት። ሲቀጥል ቅድም አሁን እህቴ ኤክሶደስ ጥሩ ነገር ብላለች። እኔ አሁን ላይ ነው ዶክተር ደረጀ እንደዚህ መሆኑን በተለይ ቮሊዩም ናይንን እያየሁ ስመጣ ዶክተር ደረጀ ለካ ይሄ ነገር ፔን ነበር በውስጡ ላይ የእኔን አይነት ፔን ልናገረውና እንግዲህ ካስወረድከኝ ታስወርደኛለህ። እኔ ምንድን ነው የምለው መሰለህ ቤካዬ፣ እኔ ተወልጄ ያደኩበት ቤተክርስቲያን አካባቢ ላይ ቤተክርስቲያን ለሁለት ተካፍላብኛለች። ስሰማ ስደውል ምን ሆናችሁ ነው ስንባል ግማሹ ወደ መንግስት ሆነ፣ ግማሹ ደግሞ ወደ ተቃዋሚ ሆነ። ይሄ ነገር እኔ ቤት አደገኛ ነገር ስታነሳ በማስረጃ የምታወራው ግማሹ ወደ መንግስት ሆነ፣ ግማሹ ያልከው ነገር የት ሀገር ነው? የትኞቹ ፓስተሮች ናቸው? ማን ነው ላንተ ያለ? እኔ ቤት ስትመጣ እንደዚህ ከባድ ኢሹ ስታነሳ በማስረጃ ነው እንጂ የምታወራው ዝም ብላ ምተ ደፍታ አትሄድም። ልቀጥል። አሁን ለምሳሌ ከኔው ልጀምርልህ አይደለም። አሁን ይህንን ብዬ ሰብስበህ እንትን ልትላ ለዛ እኮ ነው አሁን የሚያናደኝ። ብራዘርዬ እንዲህ የሚባል ነገር የለም። ብራዘር እንዲህ የሚባል ቤካ ቤት ስመጣ ሌላ ቤት መተህ እንደምታወራ ቤካ ቤት መተህ ስታወራ ለምታወራ ነገር በጠቅላላ መረጃ ይፈልጋል ቤካ። እኔ መንፈሳዊ ፖሊስ ሳጅን ነኝ ብራዘርዬ። እንደዚህ ይባል አምሳጅን አሁን ስታወራ ምን መሰለህ እኔ ደረጀ ምናምን ነገር ምናምን ብለህ ዶንት ላይ የሆነ ነገር ፖለቲክስ የራስን ነገር ድሮፕ አድርገህ እንዳትሞክር። የምታወራው ነገር ሀቅ ከሆነ እውነት ከሆነ ችግር የለውም እንሰማለን። በምን
በመረጃ ፓስተሩ ምንድን ነው? ቄሱ ማነው? በተለይ መካነ ኢየሱስ ፓስተር የላትም፣ ወንጌላዊ እና ቄሶች ናቸው ያሉት። ስለዚህ የትኛው ቄስ ነው፣ የት አካባቢ ነው፣ እነማን ናቸው የሚለውን ነገር በግልጽ ፍትትትትት አድርገህ ነው ልታወራ የሚገባው። አሁን ወደ ጉዳያችን እንግባ። የት መካነ ኢየሱስ? አሁን ይኸውልህ እኔ ጋር ያለውን ተውት ከሆነ ማስወጣት የፈለግከው ቤካይ፣ አሁን እንደሱ አድርገህ ወይ እኔን ማስወረድ ፈልግሃል ወይ ደግሞ ብነግርህ ስማቸውን የሆነ ኃይል አስፈልግ አይደለም። አንተ ትወርዳለህ። የት መካነ ኢየሱስ ብራዘርዬ? ብነግርህ እዛ ጋር ሂደህ ስታጣራ የምወዳቸውን አሁን ላይ የቆምኩላቸውን አሁን ላይ የምናገርላቸውን ቤተክርስቲያኔን የት መካነ ኢየሱስ ብራዘርዬ? በቃ የት መካነ ኢየሱስ ብሮክሲ እንዴ? አሁን ችግሩ ቤካዬ ምንም እየተግባባን አለ አንድ ሌቭል ላይ አይደለም። እኔ የት መካነ ኢየሱስ የትምህርት ደረጃ እስኪ ንገረኝ። እኔ የት መካነ ኢየሱስ? የት መካነ ኢየሱስ? የት መካነ ኢየሱስ ይነግረኛል ብለህ እየጠበቅህ ከሆነ ይኸውልህ እገሌ በመንግስት ላይ ጠቁሟል፣ እገሌ ይሄ የዚህ ተቃዋሚ ነው። መካነ ኢየሱስ ብራዘር፣ የት መካነ ኢየሱስ? እኔ እንጂ አሁን ትሪያንጉሌት አድርገህ ትልቅ ጥያቄ ጠየቅ ያክል ይመስል የት መካነ ኢየሱስ እያልክ ስደጋግመው ዩናት ያለው የሚች ስፒካ ብሮ ዩናት ያለው የሚች ስፒካ በምን ገባ? ኤፍሬም ግዱን ገሌ ፕሊዝ። እሺ የት መካነ ኢየሱስ? አረ ነው ላይክ አሁን የሊብር ኦፍ አንደርስታንዲንጋችን እኩል ስላልሆነ አባቴ ማለት የት መካነ ኢየሱስ እያልክ የኛው ችግር የለውም አባ ችግር የለውም። ወርደን ቢሆን አውራ ወርደን ቢሆን ችግር የለውም። ወርደን ቢሆን አሁን ንገረኝ የት መካነ ኢየሱስ? በቃ አንድ ጥቆማ ልንገርህ ለዛው አዲስ አበባ በባለፈው አጠቅም የት መካነ ኢየሱስ? አይ ዶንት ኖ ላይክ አንተ ጋር መግባታችን ቤካይ ማለት ቢካዝ ነው ትሪያንጉሌት ያደረግክ መስሎ ትንሽ መሰረታዊ ነገር መካነ ኢየሱስ እኔ ጋር የሚገቡት ልንገር፣ እኔ ጋር የሚገቡት የተፈተኑ ናቸው፣ እውነት የሚያወሩ ሀቅ ላይ ቆሙ ናቸው እንጂ ሀሰተኞች ውሸተኞች ምናምንማ እኔ ቤት ሲገቡ ተብረክርኮ ነው የሚወርዱት። ቤቱ ዝም ብሎ አይደለም፣ ኮምፕሮማይዝ የሚያደርግ ቤት አይደለም። እንዴት መሰለህ አንተ ቆይ ትልቅ የጌታ ሰው አይደል ራሱ ነገር መምትለኝ የት መካነ ኢየሱስ? እኔ ቤካ እንትንሽ መሰለኝ ማለት እኔ አሁን ይሄ ነገር ነው የሚያናደኝ። እንደዚህ እያላችሁ የት መካነ ኢየሱስ ብራዘርዬ? ጥያቄ ብቻ ሳይሆን ቤካዬ ትክክለኛ የት መካነ ኢየሱስ? የት መካነ ኢየሱስ? ራስህ እኮ የቴዲ አፍሮ ዘፈን ሲወጣ መንግስታችን አትንኩ የት መካነ ኢየሱስ? የት መካነ ኢየሱስ? Let him breathe. ይሄ ስማርት ጥያቄ አለ። የት መካነ ኢየሱስ ብለህ የት መካነ ኢየሱስ? የት መካነ ኢየሱስ ብራዘርዬ? የት መካነ ኢየሱስ? አይ ቲንክ ከታች አንደኛው ሰውዬ ተናግሯል። እንዲህ አይነት ጥያቄ አሁን አንተ ለምሳሌ አወያይ ብትሆን ምንም የት መካነ ኢየሱስ? የት መካነ ኢየሱስ? አይ ልውረድ ቤካዬ እንትን አይደለም እኔ እያልኩ ያለው ፖለቲካውን የት መካነ ኢየሱስ? የት መካነ ኢየሱስ? አልነግርህም። የት መካነ ኢየሱስ? አልነግርህም። ፖለቲካን ከቤተክርስቲያን አስወጡልን። ልጆቻችሁ ወደ ቤተክርስቲያን እንመለስ። ከቤተክርስቲያን መመለስ እንፈልጋለን። ውረድ። እኛ ዘፋኝና ዘፈንን የሚሰማ የሚያደምጥ መካነ ኢየሱስ የለንም። እኛ ቤት ዘፈን በጣም ነውር ነው ማለት እንዲህ የሚሸት ነገር ነው። እኛ ቤት በአጠገቡ አታልፍ። እንደዚህ በጣም ነው የሚሸተው ዘፈን እኛ ቤት። እኔ ቤት መጥተህ ፖለቲካ ልሰራ ምናምን ነገር አይሆንም። ይቅርታ ቤካ ስራ ላይ ነኝ። የሆነ ነገር ስራ ላይ ስለሆንኩ ነው። የሆነ ነገር ብዬ ልውረድ። ካናይሴ ሳምቲንግ አይደለም። ተረጋጊ። መጀመሪያ ሰላም ነሽ? ስራ ላይ ነኝ። እግዚአብሔር ይመስገን። ሰላም ነው አለው። ከየት ቤተ እምነት? ምንድን ነው? ክርስቲያን ነኝ። ክርስቲያን፣ ሁሉም ሰው ክርስቲያን። ለምሳሌ ኦርጂሰስ ክርስቲያን፣ ጆባ ዊትነስ ክርስቲያን፣ ሰቨን አድቬንቲስት ክርስቲያን ይላል፣ ካቶሊክ ክርስቲያን፣ ኦርቶዶክስ ክርስቲያን ይላል። እኔ ግን ክርስቲያን የሚያምነው ክርስቲያን ብቻ ክርስቲያን ነው ብዬ ማምነው ወንጌል አማኝ ብቻ ነው። ከወንጌል አማኝ ውጭ ክርስቲያን የለም ብዬ ስለማምን ነው። ወንጌል ነው ማምነው። በመካነ ኢየሱስ ነው ያደግኩት። ተወልጄ ያደግኩት በክርስቲያን ቤተሰብ ነው። መካነ ኢየሱስ ነው ያደግኩት። በጌታ ነኝ ማለት ነው አይደል? ያደግሽው
አሁንስ እኔ ያደግኩትም የምኖረውም ያው በጌታ ነው። በጌታ ነኝ ያለሁት። አሁን በጌታ ነች። ደስ የት ነው የት ነው ህብረት ታደርግ? መካነ ኢየሱስ ነው አይደለም? አሁን መካነ ኢየሱስ አይደለም ህብረት የማደርገው፣ ግን የት ነው የምታደርግ ህብረት? ሌላ ቸርች ነው። እዚህ ሀገር እኔ የምኖረው አሜሪካ ነው እና እዚህ ሀገር ያገኘሁት ቸርች ነው ህብረት እያደረግኩ ያለሁት። የት ስቴቱ የሚያስፈልግ የት? አዎ እኛ የብርሃን ልጆች ነን። በነገሮች ላይ ምንም እኛ ጋር ቢደበቅ ዲሲ ነው የምኖረው። ዲሲ ነው የምኖረው ያለሁት። እዛ ነው ህብረት የማደርገው። አይ እኔ አሁን እሱ ሳይሆን ውሸቷን ነው። ግባና እንትኔን ማየት ይችላል። አሁን ስለኔ ሳይሆን እኔ ቃለ መጠየቅ የመጣሁት ቃለ መጠየቅ ልደረግ ሳይሆን የመጣሁት ቴዲንም ደግፌ ሳይሆን የመጣሁት እዚህ ጋር ስታወሩ ስላለ ከላይ ትናንት ፖስት ስላደረግከው ደረጀ ከበደን ማለት ነው። ቆይ ስምኝ የታለምዬ ዲሲም አሜሪካን እያየሁ ነው። አንዴ ቆይ ዲሲም ኖርሽ አዲስ አበባ አሜሪካን ኤምባሲ አሜሪካም ኖርሽ ካልጋሪካ እሱ ምንም አይመለከተኝም። የአንቺ ምኖር አይደለም። የት ቤተክርስቲያን ነው ህብረት ምታሪው ነው? አንተና ጥያቄ ልጠይቅህ። እኔ አሁን ቃለ መጠይቅ ልደረግ አይደለም የመጣ የት ቤተክርስቲያን ነው? ለምን አፈርሽ? ክርስቲያን ምንድን ነው ማፍረው? አውቃቸዋለሁ እኔ እንዲህ ያሉትን ቤተክርስቲያን ለምን ትልቁ ቸርች የፓስተር ምንድን ነው ትልቅ የሚባል ጌታ ነው። ዳስ ዩ ጋይስ ፕሮብሌም የእናንተ ፕሮብሌም ማስመሰል። የእናንተ ፕሮብሌም ማስመሰል እውነትን መካድ ጅማይ ስሙን ተናገሪ። ትልቅ ኢየሱስ ነው። ሁለተኛ ትልቅ አትበሉ። እሺ የፓስተር አንፍሬ ነው። ያስ ፓስተር አንፍሬ ጋር እሳቸው ጋር የምትገቢው? እሺ እንትን ገባ ብሎና እስኪ ፔጇን ቼክ አድርጉልኝ ወንድሞቼ እህቶቼ። ቢኮዝ አሁን ላይ ከባድ ነው ታውቃላችሁ። ብዙዎች አማኞች ቼክ አድርጉ። ቢኮዝ እኛ ቤት ውስጥ እኔ ፎሎ አድርጉ። ችግር የለም። እሺ ምንድን ነው የአንቺ ሀሳብ? ለምሳሌ ወንጌል ቀይ መስመራችን ነው ብለናል። ይሄ ሰው እንደምታውቂው ወንጌል ስለ ኢየሱስ ሳይሆን ስለ ቴድሮስ ምናምን ብሏል። እንግዲህ ካሳ ነው ምናምን ነገር ብሏል። እሺ አሌታን አስገቡ። ስለዚህ ሰውየው እንደሚለው ወንጌል ስለ ቴድሮስ ካሳ ስለ አዝማሪው ነው ወይስ ስለ ጌታ ኢየሱስ? በመጀመሪያ ደረጃ ማለት ነው እኔ መናገር የምፈልገው ነገር ደረጀ በጣም እጅግ በጣም ከልጅነታችን ጀምሮ ስንሰማው የኖር ነው። እጅግ በጣም የሚገርም የተቀባ የእግዚአብሔር ሰው ነው። በጣም ሪስፔክት የማደርገው እኔ ፐርሰናሊ በቸርች ያደግኩ ሰው ነኝ። በጣም ሪስፔክት የማደርገው ሰው ነው እና እኛ ማንም አይደለንም እሱን የመናገር። እሱ የህይወትን ውጣ ውረድ ላይፍን፣ ክርስትናን ኤቭሪቲንግ የሚያውቅ ሰው ነው። እድሜውም ትልቅ ሰው ነው። ፕሮፋይሏን አይቼዋለሁ። ፕሮፋይሏን አይቼው መዝሙር ነው ግን ፋሽን ሾው ነው ኤክሶዶስ እና ባለትዳርና የልጆች እናት ነኝ። እሺ የኔ እናት ፋሽን ሾው ሳይሆን ራሴን ስለምጠብቅ ነው። እሺ ቅዱስዬ ጎበዝ፣ እንኳንም ራስሽን ጠበቅሽ። ጎበዝ ራሷን ብጠብቅ ደስ ነው በቃ እንዳንቺ እና ቆንጆ ነኝ። እንኳንም ቆንጆች ደስ ይላል። ቆንጆ ሆኖ መወለድ፣ ቆንጆ ሆኖ መገኘት፣ ቆንጆ ሆኖ መፈጠር ውጭስ በጣም ደስ የሚል። እኔ አሁን ፖለቲካ ሳይሆን መናገር የምፈልገውን ሀሳቤ ልናገር እዚህ ጋር ባስቀመጥከው መሰረት ማለት ነው። ወንጌል ቀይ መስመራችን ነው ባልከው አንድ አሁን የጠየኩት ጥያቄ አለ። እሺ ጆን ማን አውራት በዚህ በደረጀ ጉዳይ ስፔሻሊ ወንጌል ላይ ስለ ቴዲ በተናገረው ጉዳይ ላይ ቴዲ መዝሙር ነው መዝሙር ነው ያለው መልእክት ነው ምናምን ያለው ነገር አለ። ስለ ወንጌሉ በጠቅላላ ወንጌል ያለው ነገር አለ። ወንጌል ስለ ቴዲ ነው ወይ ስለ ክርስቶስ የሚሆን ነገር እሷ እንድታወራ ከእሷ ጋር ሁለታችሁ ማውሩ እድል ስጥህ። ቤካ ሰላም ብያለሁ። እንዴት ናችሁ? ይሰማል?
ኦኬ እሺ፣ አይ ቅድም ያው ስለ ሙዚቃ ነገር ስለተነሳ ትንሽ ለዛ ልጅ ለመልስ ለመስጠት ነበረ። ያው ኦልሬዲ አጭበርብሮ ለቆ ሄዷል። በመዝሙርና በዘፈን መሀል ያለው ልዩነት እንዴት ነው የምታየው? እንደ እግዚአብሔር ቃል ቤተክርስቲያን። አዎ እኔ በጣም ባውንደሪ ያለኝ በጣም ግን ቴዲ የተናገረውን ቴዲ የዘፈነውን የምንበለው ኤኒቲንግ ያለውን ብሏል። ማለት ቴዲ አፍሮን አንቺ እንዴት ነው የምታየው? እንደ ዘማሪ ነው እንዴ የምታየው? ይህ ዘፋኝ አይደል እንዴ? የዓለም ዘፋኝ ነው። ለዓለም ክብር ህይወቱን የሰጠ ዘፋኝ ነው። ስለዚህ እንዴት ነው እሱን መንፈሳዊ ኮንቨርሴሽን ላይ እንዴት ታመጫዋለሽ? ይህ ዓለማዊ ለዓለም ክብር እየኖረ ያለ ሰው ምንም ፖይንት ኦፍ ሪፈረንስ ልታደርገው አይገባም። መንፈሳዊ ንግግር ላይ የተናገረው እውነት የዘፈነውን ዘፈን እውነት ስለሆነ አሁን ላይ የዘፈነው ያለፈውን አይደለም። ኖ ሰው ሲገደልና ብዙ ወንጀል ሲፈጸም ኢትዮጵያ ላይ ብዙ ክርስቲያን ጸጥ ብሏል ከደረጀ በስተቀር ብዙ ወንጀል ሲፈጸም በጣም ፈርዘር አንሂድ። እንዴት ላይክ ለመንፈሳዊ ኮንቨርሴሽን እንዴት ዓለም ላይ ያለን ሰው አምጥተሽ እንደ ፖይንት ኦፍ ሪፈረንስ ትወስጃለሽ? ለምን የሆነ ዘማሪ አምጪና በዛ ጉዳይ አውሪ። ይሄ ዘፋኝ ነው፣ ህይወቱን ለዓለም ክብር የሰጠ ሰው ነው። እንዴት የፈለገ ጥሩ ነገር ይናገር፣ የፈለገውን ነገር ይበል፣ እንዴት እሱን አምጥተሽ መንፈሳዊ ኮንቨርሴሽን ላይ እንደ ፖይንት ኦፍ ሪፈረንስ ትጠቀሚያለሽ ነው ማይ ኩዌስችን። አይደረግም። ማንን ይጠቀም? ሁሉ ማስመሳይ ሆና እውነትን የሚናገር ሰው የለም። እና የሚጠቀመው ሰው ስለጠፋ እንሂድና ከዓለም ዘፋኞች እናምጣ እያልሽኝ ነው ወደ እግዚአብሔር ቤት? እንደዛ ሳይሆን ይኸውልህ፣ ለምን ጀነራላይዝ ታደርጋለህ? እንደዛ ሳይሆን አሁን ላይ በተነሳው ነገር እሱን መጠቀሙ ክፋት የለውም፣ እውነትን ስለተናገረ ልጁ ማለት ነው። ስለዚህ እሱን መጠቀሙ ክፋት የለውም። ምክንያቱም እኛ እያስመሰልን ያለ ነው። ክርስቲያንን የምንለው ሰዎች ፕሪቴንዲንግ ገባ፣ እውነተኛ ሰዎች አይደለንም። ሞስት ኦፍ አስ ላይክ አስመስለን ነው የምንኖረው። ውሸታሞች ነን። አንዴ ቆይ። ሶ ዩ አር ሴይንግ ቴዲ አፍሮን ተጠቅሞ እግዚአብሔር እየተናገረ ነው እያልሽኝ ነው? እንደዛ አላልኩም። እግዚአብሔር ሳይሆን አይምሮውን የተጠቀመው ሰውየው እንደዛ አላልኩም። ይደዝማራ። ስለዚህ ለመንፈሳዊና ለእግዚአብሔር ጋር ላለ ኮንቨርሴሽን ለምን ታመጪዋለሽ ነው በቃ። ምንም በዛ ጉዳይ በቃ ይህ ዘፋኝ አይደል? ዘፋኝ ነው ለዓለም ክብር በቃ ሲጀምር ይኸውልሽ፣ ዘፈንና መዝሙር መሀል ላይ ሰፋሪ የለም። ወይ ለእግዚአብሔር ክብር ትቀኛለሽ፣ ወይ ለዓለም ለሰይጣን ክብር ትቀኛለሽ። አለቀ። መሀል ሰፋሪ ነገር የለም። አንድ ሰው ስለ ሀገር ስለዘፈነ፣ ስለተቸገሩ ሰዎች ስለተዘፈነ፣ ስለ ሰማይ ስለ ጨረቃ መልካም ምድሩ ምናምን ስላለ ዘፈኑን ወደ መዝሙር ልናጠጋገው አንሞክር። ዘፈን ነው በቃ ዘፈን ነው። ዘፈን ነው። ኃጢአት ነው አይደል? ሌላውን ኃጢአት ለናትቃወሙ እናንተ እንደ ክርስቲያን ሌላውን ኃጢአት ብዙ ወንጀል ሲደረግ ለምን አትቃወሙም? ፖለቲካ እዚህ ቤት መስራት ይሄስ ምንድን ነው ታዲያ? ፖለቲካ አይደለም። ፖለቲካ አይደለም ያወራሁት። አሁን ዘፈን እየተቃወማችሁ ነው። ደረጃ ለምንድን ነው አንድ ነገር ላይ ብቻ እንትን የምታደርጉት? አንድ አድምጪኝ። ስሚኝ። መጀመሪያ ካልነበርሽ አልነበርሽም የለውኝም እና አስረዳኝ፣ ስለ ጉዳዩ አስረዳኝ በይኝ። እኔ ላስረዳሽ እችላለሁ። አይደለም ይኸውልህ፣ አሁን የተቆረጠ እውነት ነው ይዘህ የተቆረጠ ነገር ነው። የመጀመሪያ አድምጪ። ኦ ማይ ጋድ እህት አለምዬ፣ እንዴት ነው ተግባቡት ላይ? መጀመሪያ አድምጪ፣ ከዚያ ስለዚህ ጉዳይ ምንድን ነው ብለሽ ጠይቀኝ። እኔ ደረጀ ከመንግስት ጋር ባለው ጉዳይ አይመለከተኝም። እኔ ለምሳሌ አይመለከተኝም፣ አያገባኝም። ገባሽ? መንግስትን በተመለከተ ጉዳይ ማለት ነው። እሱ ስለሚያረብደው የፖለቲካል አይዲዮሎጂ አይመለከተኝም። እስከዛሬም ሀሳብ አሳይተችበት አላውቅም በእሱ ጉዳይ። ለምን ብለሽ ካልሽኝ ስለማይመለከተኝ። ዛሬ ግን ደረጀ የሚባለውን ወንድም ይዤ የመጣሁት ማይነካውን ቀይ መስመር ስለነካ ነው። ማለት ወንጌል አንድ የጠጅ ቤት ማስንቆ ገዝጋዥ አዝማሪ የዘፈነው ነገር አምጥቶ ይሄ ነው ወንጌል፣ ይሄ ማለት ወንጌል ነው፣ ከእግዚአብሔር የተላከ የዘመኑ ዮሐንስ ነው ምናምን እያለ ወንጌል ማለት ስለ ቴድሮስ ስለሚባለው አዝማሪ ነው ብሎ ሲናገር ቀይ መስመሬ ነው። ዳስዋይ መጥቼ ፎቶ ለጥፌ እንጂ ስለሚያራምደው ፖለቲካ ምናምን ነገር አይመለከተኝም። ጥያቄ ምንድን ነው? የቴድሮስ የሚባለው ዘፈን ወንጌል ነው ብሏል።
አንቺ ልክ ደረጀ እንዳለው የቴድሮስ ዘፈንና ቴድሮስ ራሱ ወይም ወንጌሉ ስለ ቴድሮስ ዘፈንና ቴድሮስ ነው ወይ ነው ጥያቄያችን። አዎ ደን ቀጥል አባኮ ጆ ሶሪ ስላቋረጥ ሽና ይሄን እንቀጥላለን። ኦኬ አሁን እናንተ ማውራት እሱ አሁን እንዳለው ቤታ እንዳለው ማለት የፈለገው ነገር ይሄ ከዘፈኑና ከወንጌሉ አንጻር ከሆነ ኮምፕሊትሊ ዘፈን ኃጢአት ነው ብዬ ነው የምቀበለው። አልቀበልም ዘፈን ይሄ ከሆነ ማለት ነው ኢሹ። ግን ይሄ ብቻን ይዘን እንጓዝ ከሆነ ኦኬ ኢትስ ኦኬ አም ጉድ። አልቀበልም ዘፈን ኃጢአት ነው ብዬ ነው ማምነው። ግን when you comes to like ቴዲ ስለተናገረው ነገር ከሆነ የተናገረው ነገር እውነትነት አለው። ብዙዎቻችን ክርስቲያኖች ያልተናገርነውን ነገር ተናግሯል እኮ። ስለዚህ ቴዲ የተናገረው ነገር ዘፈን አይደለም እያልሽ ነው? ዘፈን ነው። በዘፈን ውስጥ ግን መልእክት አስተላልፏል ነው። ስለዚህ በዘፈን ውስጥ መልእክት ሲተላለፍ እየመረጥን እንስማ። እሱ ዲፔንድ ያለህ መንፈሳዊ ደረጃ ይወስነዋል። የሚሰማ ሰው አለ፣ የማይሰማ ሰው አለ። ቆይ ዘፈን ኃጢአት መሆኑን ካመንሽ ዘፈን ኃጢአት ነው ብለሽ በ4 ነጥብ ከዘጋሽ በዘፈን ውስጥ ስለሚተላለፈው መልእክት ኮንሰርንድ መሆኑ ምን አስፈለገሽ? ሰይጣንም እኮ የሆነ ጥሩ የሚመስል ነገር ሊያሰማሽ ይችላል። ቆይ ሰይጣንም ጥሩ የሚመስል ዲሲቪንግ ነገር ሊነግርሽ ይችላል። ስለዚህ ልትሰሚ ነው ማለት ነው። ሰይጣንም እንደዛ ቢያደርግልሽ አይደለም። ግን እውነት ነው የተናገረው ነው የምለው። የተናገረው ነገር ብዙ ሰው ያልደፈረውን ነገር ነው የተናገረው። ስለዚህ እሱ ሊናገር ይችላል እኮ ማንኛውም ሰው የፈለገውን ነገር መናገር ይችላል። ለምንድን ነው አራውንድ ቡሽ የምንሄደው ነው? አሁን እኮ መዝሙር አይደለም። በቃ ዘፈን ጋር ዲል አናደርግም ነው ኮንቨርሴሽኑ። ስለዚህ እንዝጋው ማለት ነው። ስለዚህ ቴዲ የተናገረ ዘፈን ጋር ዲል ስለማናደርግ እንደ ክርስቲያን እንትወው ነው እያልከኛለሁ። እንደ ክርስቲያን ይኸውልሽ ዘፈንን አፕሩቭ የምናደርግበት የሞራል እንትን ላይ አይደለንም እኛ። ወይ ክርስቲያንስ ዘፈን ጋር ሄደን ዘፈን ይሄ በዚህ አስፔክቱ ትክክል ነው፣ በዚህ አስፔክቱ ትክክል ነው እያለን ለዘፈን ክሪቲክስ እንድንሰራ አልተጠራንም። እኛ ጎራችን መዝሙር ጋር ነው። ሲጀምር እንዴት ነው የማይመለከትሽ ቦታ ላይ ሄደሽ ክሪቲክስ እንደመስጠት ነው። ክርስቲያን ነን አይደል? እኛ ክርስቲያን ነው። በቃ ዘፈንን ኃጢአት ነው ብለን 4 ነጥብ አስቀምጠን ለዘፈን ጆሮአችንን የደፈንን ሰዎች እንዴት አድርገን ነው ዘፈን ሰምተን ለካ ይሄ ኮንቴንቱን አይተዋል፣ በዚህ ኮንቴንቱ ዘፈኑ ትክክል ነው ብለን ክሪቲክስ ለመስጠት ራሱ ፊት አናደርግም። እኛ በእንትናችን አይደለም፣ ሰርክላችን አይደለም። እሱ ጋር ነው የኔ ጥያቄ። ገባሽ? ስለዚህ ዘፈን ጋር ሄደሽ ክርስቲያን ዘፈንን ሰምቶ ይሄ ትክክል ነው ማለት ራሱ ነውር ነው። በቃ ሲጀምር ሊያደርግ ዘፈን ጋር ሄደ ነው። ምን ልታደርግ ዘፈን ጋር ሄድክ? በቃ አለቀ። እዛ ጋር ነው የሚቆም። ምክንያቱም ክሊርሊ መጽሐፍ ቅዱስ ዘፈን ኃጢአት ነው ብሎ አስቀምጧል። ይሄ መሀል ላይ የሚባለው ጠጋ እኮ ነው አሁን ችግር ያመጣው። አሁን ባለፈውም ዮናስ ጎርፌም ያስነሳው ሙቭመንት ያ ነው አይደል? መሀል ላይ ቦክስ ሰራና ዘፈን ያልሆኑ ምናምን ነገሮችን እዛ ቦክስ ውስጥ መዝሙሩም ሆነው የማይነኩ መሀል ለመክተት። ይሄ ትልቁ ችግር ይሄ ነው። ባውንደሪ የለም መዝሙር ላይ። በቃ ወይ መዝሙር ነው ወይ ዘፈን ነው፣ አለቀ። መሀል ሰፋሪ የሚባል ቦክስ የለም። አሁን እሱን ስለፈጠርን እኮ አሁን አንቺ የምትይው በዛ እኮ ኮንቴንቱ ጥሩ ነገር ተናግሯል ምናምን እያልሽ ትንሽ ልታጠጋጊ ነው አይደል? ከዘፈንና በመዝሙር መሀል ልታስቀምጪው ነው። ሰብስታንስ ስላለ ወይም ደግሞ ስለ ሀገር ስለተናገረ ወይ ወረቨር ምን ችግር አለ ወደሚለው ልታመጪው ነው አይደል? ስበሽ እሱ ነው ዳትስ ዘ ፕሮብለም። ዜር ኢዝ ኖ ሼድስ ኦፍ ግሬይ። ሼድስ ኦፍ ግሬይ የለም። ወይ ብላክ ነጭ ነው። መዝሙር ላይ ትልቅ ቦልድ መስመር አለ። እሱን ለምንድን ነው የምንጥሰው ነው? አሁን እንደ ክርስቲያን ያ ቦልድ መስመር የለም ብለሽ ነው የምታስቢው? ላይክ በዘፈንና በመዝሙሩ መሀል አማካይ የሆኑ ላይ 10% ዘፈን 80% መዝሙር የሆኑ ነገሮች አሉ ብለሽ ታስቢያለሽ? የለም። ግን እዚህ ጋር ልንገርህና ማለት ነው ሌሎቹንም ነገሮች ኮንሲደር ማድረግ አለብን ነው። ገብቶሃል? አሁን አንተ ያልከው ነገር ትክክል ነህ። አይ አግሪ ዊዝ ዩ። ግን ሌሎቹንም ነገሮች ኮንሲደር ማድረግ አለብን። እውነትን ይዞ ነው የተናገረው ብዬ እያመንኩ ከእንደገና ዘፈን ኃጢአት ስለሆነ አልሰማም፣ ወይ ደግሞ ዘፈን ኃጢአት ስለሆነ ይሄ ሰውዬ ኃጢአተኛ ነው፣ የራሱ ጉዳይ። ሌሎች ነገሮች ግን ሲደረጉ በክርስቲያን ከሆነ ትክክል ነው። ያኔ እምነት እንትን ከሆነ ትክክል ነው የሚያደርገው ነገር፣ ግድያም ቢሆን ሌላም ቢሆን። እዚህ ጋር ግን ሌላ ሰው እውነትን ሲናገር እውነትን እየጨፈንን ብርሃንን ካልን ብርሃንነታችን በሰው ሁሉ ፊት በእውነት ነው መብራት ያለበት። በማስመሰል ሆነ ነው አሁን እያስመሰልን ነው። we are pretending all of us like እውነተኛ ሰዎች እንሁን። ለምን እውነትን እንሸጣለን? እውነተኞች አይደለንም። ብዙ ነገር ሶማች ጎይንግ ኦን እያንዳንዳችሁ እዚህ ህይወታችን ላይ ብዙ ነገር እየተካሄደ እናስመስላለን። ለምንድን ነው የምናስመስለው?
like I don't know. Anyways, እኮ ማስመሰላችንን ፕሩፍ ለማድረግ ዘፈን ላይ ሄደን ለምንድን ነው ከዘፈን ሰብስታንስ የምናወጣው ነው ማይ ፖይንት። አይ ጌት ኢት ኦኬ። እናስመስላለን መንፈሳዊ ህይወታችን እሱ ነው ያሳሰበህ። አንተ አሁን ዘፈኑ ነው ያሳሰበህ፣ ግን many things are going on። ያ በር እየከፈትን ነው ገባሽ? በዘፈን እያሳበብን ይኸውልሽ፣ ምንድን ነው አሁን ባልሽው ምንድን ነው እንትን እናድበሰብሳለን በሚል ሰበብ ወደ ዘፈን መስማት ሄደናል ማለት እኮ ነው። አየሽ ምን ያህል መጥፎ እንደሆነ። መጀመሪያ ዘፈን ትክክል ስላለመሆኑ እናውራ እና ያደባበስንባቸው ነገሮች እንዴት ነው የምንፈታው? አናዘር ኮንቨርሴሽን። ግን ስላደባበስን ዘፈን ላይ ሄጂ ሰብስታንስ እፈልጋለሁ ዲስ ኢዝ ሪዲኩለስ። እሱ ነው አሁን እኔ ያልተመቸኝ ከንግግርሽ። አይ ጌት ዩር ፖይንት። ልክ ነው ያደባበስንባቸው ቦልድ ሆነን ያልወጣንባቸው እንደ ክርስቲያን ነገሮች አሉ። አይ አንደርስታንድ። ግን ለሱ ጀስቲፊኬሽን እንዴት ዘፈን ላይ ሄደሽ ትሰሚያለሽ ነው ማይ ፖይንት። ኦኬ ማለት ዘፈን ለሰይጣን እኮ የሚቀርብ ነገር እኮ ነው አይደል? በቃ ሊትራሊ ለሰይጣን መስዋዕት ሆኖ የሚቀርብ ነገር ነው ዘፈን፣ ወደድንም ጠላ ነው። እኔ እሱ ላይ ነው ጥያቄ። እንዴት እሺ ልክ ነው የሆነ ችግር አለ እንዲወራ መስማት የፈለግሽው ችግር አለ። እሱን እንዴት ዘፈን መንደር ሄደሽ ትፈልጊያለሽ? ከዘፈን ላይሪክስ እና ከዘፈን ሜሎዲ ላይ ሀሳብሽን ይገልጥልኛል የምትይውን ነገር ቸርች ስለጠፋ ወይ ስለተባለ how dare you do that ነው ማይ ፖይንት። ገባሽ አይደል? ፖይንትሽ ጥሩ ሆኖ ሳለ ፖይንትሽን ዘፈን ላይ ሄደሽ መፈለግሽ እና ለዘፈን እንደ አርጊመንት ማቅረብሽ ነው ለእኔ ትልቅ ችግር የሆነ። አዘ ክርስቲያን ዘፈንን ልንጸየፈው የሚገባ ነገር ነው። መሀል ላይ ልናጠጋጋው የሚገባ ነገር። ይሄ አሁን በር እየከፈተ ነው። አሁን ይሄ ሎጂክሽ፣ ይሄ አርጊመንትሽ አሪፍ ሳይድ ይዘሽ ግን ምን አረግሽው? አይ ብለሽ አሁን ዘፈንን መሀል አመጣሽው። በመዝሙርና በመሀል እንዲህ የተደበሰበሱ ነገሮች መግለጫ ብለሽ ልትሰሚ ነው ማለት ነው። አሁን እየመረጥሽ ኦፍኮርስ እየመረጥሽ በቃ ለእንትን የሚሉ ልትይ ነው። ቀስ እያልሽ ትሄጃለሽ ማለት ነው። that's the problem. am I making any sense? yes I understand አድርጌሃለሁ። ዘፈንን ባይ ዘ ወይ ዘፈንን የምቀበል ሰው አይደለሁም። ግን ደግሞ እዚህ ጋር ሲሆን ሳይሆን መጮህ ያለብን እኔ እንደ ክርስቲያን ጌታ ያይራል። ገባ? እውነተኞች መሆን አለብን። ልባችን ንጹህ ሆኖ በእውነት ነው መቅረብ ያለብን አይደል? ለምን ነው የምናስመስለው? ሁሉም ነገር ላይ መጮህ አለብን። ሁሉም ነገር ላይ ሮንግ የሆነ ነገር ሲደረግ ይሄ ሮንግ ነው ማለት አለብን። ዛስ ዋይ ይሄ ሰውዬ አሁን ሲወጣ ክርስትና ድረስ መጥቶ ማንኳኳት የቻለው ቦልድ ሆኖ ስለመጣ ነው። ዩሴ ቦልድ ሆኖ ይሄን ነገር አላንኳኳም። ክርስትና ብዙ ሰዎች አሁን ብዙ ሰዎች ስበውት ነው እንጂ ክርስትና ጋር መጥቶ ሊያንኳኳም አይችልም። እሱ ለዓለም ክብር የተዘፈነ ነገር ነው። በምንም ተአምር ወደዚህ አትቀላቂ። ከኛ መሀል ሰዎች ሄደው ስበውት አሁን እንዳንቺ አይነት አርጊመንት እየሰጡ የሆነ ሰብስታንስ እየፈለግን ነው ብለን ካልሳብ ነው በቀር በምንም አይነት ተአምር እኛ ጋር መጥቶ ሊደርስም አይችልም። አቅምም የለውም። ዘፈን ነው። እዛ ጋር እንትን አትበይው፣ ስሙዝ አታርጊ። ምክንያቱም አሁን አንቺ ሄደሽ ስለሰማሽና ጥሩ ነው ስለ ፖለቲካ ስለ ሀገር ጥሩ ሰብስታንስ አለው ስላልሽ it doesn't make it right. It is completely wrong. አንቺ ተሳስተሻል እንጂ በነገራችን ላይ እህታችን አንቺ ስለ ሀገር ፖለቲካ ምናምን ነገር እንደዚህ ምን ጥሩ ነገር ዘፍኗል ምናምን ነገር ያልሽው ዘፈን ሰምተሽ ነው አይደለም? አይ ምንም እኮ አሁን እኮ አልሰማም የምትልበት ነገር የለም ያለው። እሺ ስምኛ ኤቭሪዌር አይደለም እታለም ስምኝ ሆንሽ እኛ ቤት ስመጪ ኤቭሪዌር ምናምን ነገር አይሰራም። እኛ ቤት ከመጣሽ እኛ ክርስቲያን ነን። እኛ ዘፈን ምናምን ቆሸሸ ነገር ልንሰማ አንችልም። ገባሽ? የፈለገ ነገር ቢሆን የሚሸት ነገር ገብተን ያንን ሽታ ስንምገው ምናምን ነገር አንውልም፣ ወይም ደግሞ ስንጠጣው አንውልም። እዛ ገባሽ? ስናሸተው አንውልም። የሸተተ ነገር እኛ ጋር መተሽ አይ እንዴት መሰለሽ አትበይ። አንቺ ነሽ ዘፈኑን የሰማሽው፣ አንቺ ነሽ ዘፈኑን ያደመጥሽው፣ አንቺ ነሽ ከዘፈኑ ጋር ያለሽው። ራይት? ስለዚህ አንቺ ባለሽበት ቤተ ክርስቲያን በፓስተር አንፍሬድ የሚመራው ቤተ ክርስቲያን ዘፋኝነት እና ዘፈን መስማት ዘፈን አብሮ መሆን ይፈቀዳል እንዴ? አይፈቀድም። ከዚህ አንጻር እንደ እግዚአብሔር ቃል ሲታይ ነገሩ አንቺ በጨለማ ውስጥ አለች ወይም ደግሞ ከጨለማ ስራ ጋር ተባብረሻል፣ የስጋ ስራዎች አንቺ ላይ ተገልጠዋሉ ብዬ እያልኩት ነው። ዩሲ ደክመሻል እያልኩ ነው። በአጭር አማርኛ አምፀሻል እያልኩ ነው። ካልተመለስሽ አይደለም ሲጀመር ኃጢአተኝነት ኢየሱስን አለመቀበል ነው። ኢየሱስን አለማወቅ ነው ኃጢአተኝነት። ታለሚ ኢየሱስን እንደውም ልንገርሽ፣ አሁን ደግሞ የከፋውን ኃጢአት ልንገርሽ። ለምሳሌ የከፋውን ኃጢአት ልንገርሽ። ሰው ኢየሱስን አውቆ ኢየሱስን ባለማወቅ ውስጥ ያለ ኃጢአት በዚያ መንገድ ተፈርዶበት ያለ ሰውና ኢየሱስን አውቆ ከዚያ ከኃጢአት ዕዳና በደል ድኛለሁ ብሎ ወደዚህ ወደ ቅዱሳን ህብረት ከመጣ በኋላ
ያ በአመፅ ኃጢአትን በማድረግ ያን ኃጢአት ትክክል ነው ብሎ ለማድረግ የሚሄዱ ሰዎች ደግሞ እነሱ ኢየሱስ ክርስቶስን ደግሞ እየሰቀሉት እንደሆነና ጸጋውን እንዲሁም ደሙን እያክፋፉት እንደሆነ መጽሐፍ ቅዱስ ሲናገር፣ እንደውም ያንቺ የከፋ ነው። ዛሬ በጌታ በኢየሱስ አምኖ የሚመጡት ኦርቶዶክሳውያንና ዛሬ አምኖ የሚመጡት ሙስሊሞች መካከልና በአንቺ መካከል ያለው ነገር ልዩነቱ መሰለሽ፣ እነሱ የተሰቀሉን ኢየሱስን ስላላመኑ ነው። አንቺ ግን አምነሽ ድጋሚ ስለካድሽው ክርስቶስን እንደገና አምጥተሽ ለመስቀል የምትታገይ አደገኛ ከባድ ፋውል የሰራሽ ነች ማለት ነው። አንቺ መጽሐፍ ነው የሚለው። ቤት ወድብኝ። አይ በቃ እንደዛ አይደለም፣ ግን በነካ እጃችሁ ደግሞ ልክ ይሄንን ኢትስ ኦኬ ምንም ማስረጃ ሳይሻለሁ ስሚ። ስለዚህ ልንገርሽ የታለምዬ እኛ ክርስቲያኖች ቤት ዘፈን አይፈቀድም፣ ኃጢአት ነው። ዘፈን መስማት እርኩሰት ነው። አንቺ ራስሽን አርክሰሻል። አንሶሎች ሴታት አሁን አንቺ ምንድን ማድረግ ያለብሽ? በጌታ ፊት ወደቂ እንዲህ ማለት አይደለም። ታለሚ ምናምን ስላለሽ የሆነ በቃ እንትን አይደለም። እኔ ሀቅ እየነገርኩሽ ነው። ማንም ሰው እንደዚህ በግልጽ አይነግርሽም። ዘፈን እርኩስ ነው። እርኩስን የነካ ሰው በመንካቱ የእርኩሱ ነገር ተባባሪ ወይም ደግሞ ይጋባበታል። ስለዚህ ረክስሻል ማለት ነው በሌላ ቋንቋ። እዚህ ካለሽበት ከዚህ ከረከሽበት መንገድ ልትወጪ የምትችይው እንደገና በጌታ ፊት ንስሐ ገብተሽ ራስሽን በደሙ ስታነጪ ነው። ንስሐ ገብተሽ ማድረግ ያለብሽ ንስሐ ገቢ። እኔ መንግስትን መቃወም መብትሽ ነው። የራስሽን ፖለቲካል አይዲዮሎጂ ማራመድ መብትሽ ነው። ነገር ግን ዘፋኝነት የመሳሰሉትን እነኚህ በገላትያ ምዕራፍ 5 የተዘረቱን የስጋ ስራ የተባሉትንና በሮሜ ምዕራፍ 13 ላይ የተጠቀሰውን ሌላ መጥቀስ እንችላለን። እነኛን ነገሮች መልሶ መንካት ነውር ነው። እሱ ብቻ አይደለም። ሁለተኛ ጴጥሮስ ምዕራፍ 2 መጨረሻ ስታነቢ ውሻ ወደ ትፋቱ ነው የሚለው። የታጠበች እርያም ነው የሚለው። የታጠበች እርያም ተመልሳ ለመንከባል እንደምትሄድ ነው የሚለው። ስለዚህ አንቺ ታጥበሽ ነበረ በክርስቶስ ደም፣ እንደገና ወደ መበላሸት እንደገና ወደ መጨጨት ነው የሄድሽው፣ ወይም በጭቃ ውስጥ ወደ መንካላ ነው የሄድሽው፣ አሊያም ደግሞ የተፋሽውን ነገር መለሰሽ ወደ መላስ ነው የሄድሽው። እታለምዬ ሰው ምንድን ነው ማድረግ ያለብሽ? እኔ እንደ ወንድም መመክርሽ ነገር ንስሐ ገቢ፣ በጌታ ፊት ሁኚ፣ ውደቂ፣ ከዘፈና ከመሳሰሉት ከዓለም ነገር ራቂ እትዬ። እሺ ግን አንድ ነገር ልበልና ልውረድን የሚያሰራው ስለሆነ እናንተም በነካጃችሁ ሌላውንም ነገር ልክ እንደዚህ አሁን ይህን ሰውን ኮንደምን እያደረጋችሁት እንደሆነ በነካጃችሁ ሌላውን ገለጥ እያደረጋችሁ አይታይት ብታደረጉት ጥሩ ነው። ይሄ ብቻ ሳይሆን ቴንክ ዩ ሶ ማች። እሺ አመሰግናለሁ።